የትምህርት ቤት የታሪክ መጽሐፍት ትልቁን የሰው ልጅ ምስጢር ደብቀውናል ብዬ ብነግራችሁ ታምኑኛላችሁ? አዎ። በ1800ዎቹና በ1900ዎቹ መጀመሪያ ላይ በተለያዩ የዓለማችን ክፍሎች ከሰሜን አሜሪካ እስከ መካከለኛው ምስራቅ ቁመታቸው ከ10 እስከ 36 ጫማ፣ ከ3 እስከ 10 ሜትር የሚደርሱ እጅግ ግዙፍ የሰው አጽሞች ተገኝተው ነበር። እነዚህ አጽሞች 6 ጣቶች፣ ድርብ የጥርስ ረድፎችና ከተራው የሰው ልጅ እጅግ የገዘፈ የራስ ቅል ነበራቸው። ነገር ግን እነዚህ ማስረጃዎች ልክ እንደተገኙ በዓለም አቀፍ ተቋማት እንደ ስሚትሶኒያን ኢንስቲትዩሽን ተሰብስበው የውሃ ሽታ ሆኑ። ታሪክ ተቀየረ። ማስረጃዎቹ ተደመሰሱ። ለምን? ምክንያቱም እነዚህ አጽሞች የዝግመተ ለውጥን ኤቮሉሽን ሳይንስ ከስር መሠረቱ የሚያፈራርሱ እናም በመጽሐፍ ቅዱስ ዘፍጥረት ምዕራፍ 6 ላይ የተጻፈውን እንዲሁም በጥንታዊው የሄኖክ መጽሐፍ የተመዘገበውን አንድ አሰቃቂ እውነት የሚያረጋግጡ ነበሩ። እነዚህ አጽሞች ኔፊሊም በመባል የሚታወቁት የሰው እና የመላእክት ቅልቅል የሆኑት ግዙፋኑ ፍጡራን ቅሪቶች ነበሩ። ወደ የተሰወረው ምስጢር ቻናል እንኳን በደህና መጣችሁ። ዛሬ ማንም ሊነግራችሁ የማይደፍረውን ከጥንት ዘመን ጀምሮ እስከ ዛሬዋ የቴክኖሎጂ ዘመን ድረስ የተዘረጋውን የሰው ልጅ የዘረመል ምስጢር እና የኔፊሊሞችን አሰቃቂ ታሪክ በጥልቀት እንመረምራለን። ኔፊሊሞች አሁንም በምድር ላይ አሉን? አብራችሁን ቆዩ። ታሪካችን የሚጀመረው ከክርስቶስ ልደት በፊት የሰው ልጅ በምድር ላይ መብዛት በጀመረበት በዚያ ጥንታዊ ዘመን ነው። የሰው ልጅ ውብ የሆኑ ሴት ልጆችን ወለደ። ነገር ግን እነዚህን የምድር ሴቶች የሚመለከቱ የነበሩት የሰው ልጆች ብቻ አልነበሩም። በመጽሐፍ ቅዱስ ዘፍጥረት 6:2 ላይ እንዲህ የሚል አስደንጋጭ ቃል ሰፍሮ ይገኛል። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እዚህ ላይ የእግዚአብሔር ልጆች ወይም በኔ ሃኤሎሂም የተባሉት እነማን ናቸው? የዚህን ጥያቄ ጥልቅ ምስጢር የሚፈታው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ሙሉ በሙሉ ተጠብቆ የቆየው ታላቁ መጽሐፈ ሄኖክ ነው። በሄኖክ መጽሐፍ ላይ እንደተጻፈው ትጉሃን ወይም the watchers በመባል የሚታወቁ 200 መላእክት ነበሩ። የእነዚህ መላእክት ሥራ የሰውን ልጅ ከሰማይ ሆኖ መጠበቅና መቆጣጠር ነበር። ነገር ግን መሪያቸው ስምያዛ የተባለው መልአክ የምድር ሴቶችን ውበት አይቶ ተመኛቸው። ስምያዛ ሌሎች መላእክትን ሰብስቦ እነዚህን ሴቶች አግብተን ልጆችን እንውለድ የሚል ሐሳብ አቀረበ። መላእክቱ ይህ ድርጊት በፈጣሪ ፊት ታላቅ ኃጢአት መሆኑን ያውቁ ስለነበር ፈሩ። ስምያዛም ይህን ኃጢአት ብቻዬን እንዳልሸከም ሁላችንም እንማማል አላቸው። እናም 200ዎቹ መላእክት ዛሬ በሱሪያና ሊባኖስ ድንበር ላይ በሚገኘው የሄርሞን ተራራ ማውንት ሄርመን ላይ ወርደው ፈጣሪን ለመክዳትና ከሰው ልጆች ጋር ለመቀላቀል የደም መሐላ ፈጸሙ። ነገር ግን ትልቁ ምስጢር ይህ አልነበረም። እነዚህ የብርሃን መላእክት ከሰው ልጆች ጋር ከተቀላቀሉ በኋላ የተፈጠረው ነገር የሰውን ልጅ ታሪክና ስነ ተፈጥሮ ጄኔቲክስ ለዘላለም የሚቀይር እጅግ ዘግናኝ ክስተት ነበር። መላእክቱ የምድር ሴቶችን ካገቡ በኋላ የተወለዱት ልጆች ተራ ሰዎች አልነበሩም። መንፈሳዊው ስፒሪቹዋል አካል ከሥጋዊው ፊዚካል አካል ጋር ሲዳቀል ኔፊሊም የተባሉት ዲቃላ ሃይብሪድ ፍጡራን ተፈጠሩ። ኔፊሊም የሚለው የዕብራይስጥ ቃል የወደቁት the fallen ones ወይም ግዙፋኑ የሚል ትርጉም አለው። እነዚህ ፍጡራን ቁመታቸው የሰማይ ጠቀስ ሕንፃዎችን የሚያክል፣ ጉልበታቸው ተወዳዳሪ የሌለው፣ ነገር ግን ባሕሪያቸው እጅግ አረመኔያዊ ነበር። የሄኖክ መጽሐፍ እንደሚነግረን እነዚህ ግዙፋን የሰው ልጅ ያፈራውን እህል እና ሀብት ሁሉ በሉ፣ ጨረሱ። ሲያልቅባቸውም የሰው ልጅ ራሱን መብላት ጀመሩ። ደም ጠጡ፣ እንስሳትን ሁሉ አረዱ። ምድር በጭካኔና በደም ተሞላች። ነገር ግን ጥፋቱ የባሰ የሆነው ሌላ ምስጢር ሲገለጥ ነው።
የወደቁት መላእክት ትጉሃኑ ለሰው ልጅ የተከለከለውን የሰማይ ዕውቀት ማስተማር ጀመሩ። አዛዚኤል የተባለው መልአክ ለሰዎች ሰይፍ፣ ጦር፣ ጋሻና የብረት የጦር መሣሪያዎችን መሥራት አስተማረ። ሌሎቹ መላእክት ደግሞ አስማትን፣ ጥንቆላን፣ የከዋክብትን ምስጢር አስትሮሎጂን፣ ጽንስ ማቋረጥንና ሴቶች ፊታቸውን የሚቀቡበትን ሜካፕ አስተማሩ። የሰው ልጅ የዘረመል ዲኤንኤ ተበከለ፣ መንፈሳዊነቱ ጠፋ። ዓለም ወደ ፍጹም የቴክኖሎጂና የኀጢአት ማዕከልነት ተቀየረች። ይህ አሰቃቂና ድንበር ያለፈ ድርጊት የፈጣሪን ቁጣ አነሳሳ። ነገር ግን ማንም ያላሰበው አስደንጋጭ ክስተት የተፈጠረው ፈጣሪ ይህንን የኔፊሊሞች ዘር ከምድር ላይ ለማጥፋት ታላቁን ውሳኔ ሲያሳልፍ ነው። ፈጣሪ ምድርን በውሃ ማጥፋት አስፈለገው። ብዙ ሰዎች የኖህ የጥፋት ውሃ የመታው ሰዎች ኀጢአት ስለሠሩ ብቻ ይመስላቸዋል። ነገር ግን ጥልቅ የሆነው የመጽሐፍ ቅዱስ ምስጢር የሚያሳየው ዋናው ምክንያት የሰው ልጅ ዘረመል ሂውመን ዲኤንኤ በመላእክቱና በኔፊሊሞች ስለተበከለ ነው። መጽሐፍ ቅዱስ ስለ ኖህ ሲናገር ኖህ በትውልዱ ፍጹም ነበር ይላል። ይህ ማለት ኖህ ኀጢአት አይሠራም ማለት ሳይሆን የኖህ የዘር ሐረግ ዲኤንኤ ከወደቁት መላእክትና ከኔፊሊም ደም ጋር ያልተቀላቀለ ንጹሕ የሰው ልጅ ዘር ፒዩር ሂውመን ዲኤንኤ ነበር ማለት ነው። እናም እግዚአብሔር ንጹሑ የሰው ዘር እንዳይጠፋ ኖህንና ቤተሰቡን በመርከብ አድኖ ኔፊሊሞችን እና የተበከለውን ፍጥረት በውሃ አጠፋቸው። የወደቁት መላእክትም ትጉሃኑ እስከ ፍርድ ቀን ድረስ በጨለማ ገደል ታሰሩ። ነገር ግን እጅግ የሚያስደነግጠው የታሪክ ቋጠሮ ያለው እዚህ ጋር ነው። የጥፋት ውሃ ሁሉንም ኔፊሊሞች አጥፍቷቸው ከሆነ ከጥፋት ውሃ በኋላ በድኅረ ጥፋት እነዚህ ግዙፋን ፍጡራን እንደገና እንዴት ሊታዩ ቻሉ? እስራኤላውያን ወደ ተስፋይቱ ምድር ከነዓን ሲገቡ እጅግ ግዙፍ የሆኑ አናቂም የተባሉ የኔፊሊም ዝርያዎችን አግኝተዋል። ንጉሥ ዳዊት የተዋጋው ግዙፉ ጎልያድ እንዲሁም አልጋው ብቻ 13 ጫማ ርዝመት የነበረው የባሳኑ ንጉሥ ኦግ የእነዚህ ግዙፋን ፍጡራን ዘሮች ነበሩ። ታዲያ ከጥፋት ውሃ እንዴት አመለጡ? አንዳንድ ጥልቅ ተመራማሪዎች ከወደቁት መላእክት መካከል ከጥፋት ውሃ በኋላም ድጋሚ ወደ ምድር የመጡ አሉ ይላሉ። ሰከንድ ኢንከርዥን። ሌሎች ደግሞ የኔፊሊም ዘረመል ሪሴሲቭ ጂን ከኖህ ምራቶች በአንዷ በኩል ወደ አዲሱ ዓለም ተሻግሮ ሊሆን ይችላል የሚል አሰቃቂ መላምት ያነሳሉ። ታዲያ እነዚህ ግዙፋን ፍጡራን በጥንት ዘመን በመጽሐፍ ቅዱስ ታሪክ ውስጥ ብቻ ቀሩ ወይስ ዛሬም በመካከላችን አሉ? ዓለምን እያነጋገረ ያለው ዘግናኙ ምስጢር እዚህ ጋር ነው። ወደ ዘመናችን እንምጣ። የሰው ልጅ ዛሬም ድረስ በአርኪኦሎጂ ሊፈታቸው ያልቻላቸው ግዙፍ ሕንፃዎች አሉ። በግብፅ ያሉት ፒራሚዶች፣ በፔሩ ማቹ ፒቹ፣ በተለይም በሊባኖስ የሚገኘው የበዓልቤክ ቤተ መቅደስ። በበዓልቤክ የሚገኙት የመሠረት ድንጋዮች እያንዳንዳቸው ከ1000 ቶን በላይ ይመዝናሉ። የዛሬው ዘመናዊ ክሬን እንኳን ሊያነሳቸው የማይችለውን ድንጋይ የጥንት ሰዎች እንዴት አነሱት? መልሱ ግልጽ ነው። ይህ የተገነባው በተራ ሰዎች ሳይሆን ግዙፍ ጉልበትና ምስጢራዊ ቴክኖሎጂ በነበራቸው በኔፊሊሞች ነው። በፔሩ ፓራካስ ስካልስ የተገኙት ወደ ኋላ የተለተቱ ኢሎንጌትድ የራስ ጥሎች የሰው ልጅ ያልሆነ ዘረመል ነን ሂውመን ዲኤንኤ እንዳላቸው በቅርቡ በተደረገ የዲኤንኤ ምርመራ ተረጋግጧል። ታዲያ ይህ ሁሉ መረጃ ለምን ይደበቃል? ብዙ ጥልቅ ተመራማሪዎችና የታሪክ ተንታኞች እንደሚያምኑት የዓለማችንን የፖለቲካና የኢኮኖሚ መዋቅር በድብቅ የሚቆጣጠሩት the elites ወይም ኢሉሚናቲ የነዚህ የወደቁ መላእክትና ኔፊሊሞች ዘር ናቸው። the bloodline of the Nephilim። ዛሬ ላይ በዓለማችን እየተስፋፋ ያለው ትራንስሂውመኒዝም የሰውን ልጅ ከተለያዩ ማሽኖችና እንስሳት ጋር የዘረመል ቅልቅል ጄኔቲክ ኢንጂነሪንግ ክሪስፐር የማድረግ ሙከራ የጥንቱኑ የዘፍጥረት ምዕራፍ 6ን ታሪክ
መልሶ የማምጣት ንጹሑን የሰው ልጅ ጂን ወይም ዲኤንኤን የማጥፋት እና ኔፊሊሞችን በዘመናዊ መንገድ መልሶ የመፍጠር የድብቅ ማኅበራት ሴራ ነው። ጌታችን ኢየሱስ ክርስቶስ ስለ ዓለም መጨረሻ ሲናገር በማቴዎስ 24:37 ላይ የተናገረውን ታላቅ ትንቢት አስታውሱ። የኖኅ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በኖኅ ዘመን የነበረው ትልቁ ችግር የኔፊሊሞች የተበከለ ዲኤንኤ ጉዳይ ነበር። ዛሬስ አርቲፊሻል ኢንቴሊጀንስ፣ የላብራቶሪ ዲቃላ ፍጡራን እና የማይክሮቺፕ ቴክኖሎጂዎች የሰውን ልጅ ተፈጥሮ እያጠፉት አይደለምን? አዎ፣ የኖኅ ዘመን ተመልሶ መጥቷል። ክቡራትና ክቡራን፣ ይህን ሁሉ ማስረጃና የታሪክ ድርሳን ከተመለከትን በኋላ አንድ ከባድ ጥያቄ ልጠይቃችሁ። ኔፊሊሞች በእርግጥ ጠፍተዋል ወይስ ዛሬም በመካከላችን ሆነው የዓለምን መንግሥታት በስተጀርባ ሆነው እየዘወሩ ይሆን? የሰው ልጅ ዘረመል ዲኤንኤ ዳግም እንዳይመለስ ሆኖ ከመበከሉ በፊትስ ጊዜው አረፈደም ትላላችሁ? ይህ ጉዳይ እጅግ ሰፊና ጥልቅ ነው። እናንተ ምን ታስባላችሁ? ኔፊሊሞች አሁንም አሉ ብላችሁ ታምናላችሁ? ሐሳባችሁን፣ ጥያቄያችሁን እና አመለካከታችሁን ከታች ኮሜንት ላይ ጻፉልኝ። ይህ ቪዲዮ አዲስ ዕውቀት ከሰጣችሁ ላይክ ማድረጋችሁን አትዘንጉ። እንዲሁም እንደዚህ ያሉ ልብ አንጠልጣይ ጥልቅ ምርምር የተደረገባቸውን መንፈሳዊና ታሪካዊ ምስጢራት በየሳምንቱ ለመከታተል የተሰወረው ምስጢር ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። እስከ መጨረሻው አብራችሁኝ ስለተጓዛችሁ ከልብ አመሰግናለሁ። የተሰወረው ምስጢር በሚቀጥለው እጅግ አጓጊ ቪዲዮ እስክንገናኝ ንቁ፣ ጸልዩ፣ ሰላም ሁኑ።